የሆርሙዝ ሰርጥ በባሩድ እየታጠበ ነው። ኢራን ዛሬ በወሰደችው እርምጃ የአሜሪካ ንብረት የሆነች ግዙፍ የነዳጅ ጫኝ መርከብ በሆርሙዝ ሰርጥ ላይ በከፍተኛ ጥቃት እንዲጋይ አድርጋለች። ፎክስ ኒውስ እንደዘገቡት ከሆነ የቀጠናው ውጥረት አሁን ወደ ከፋ ደረጃ ተሸጋግሯል። ጉዳዩን አሳሳቢ የሚያደርገው ባለፉት ጥቂት ሳምንታት ብቻ በመርከቦች ላይ የተፈጸሙ ጥቃቶች ብዛት ከ20 ማለፉን ሮይተርስ ዘግበዋል። ዓለም አቀፍ የነዳጅ መስመር አደጋ ላይ ነው። አሜሪካ ለኢራን ድሮኖች አስፈራው ምላሽ አዘጋጅቻለሁ ማለቷ ተሰምቷል። ለሀገራት የአግዙኝ ጥሪ አቅርባ ያልቀናት አሜሪካ ኢቱዲ ሃውኬ የተሰኙትን ዘመናዊ የራዳር አውሮፕላኖች ወደ መካከለኛ ምስራቅ ማዝመት ጀምረዋል። እነዚህ አውሮፕላኖች የማይዳሰሱ የሚመስሉ የኢራን ድሮኖችና የክሩዝ ሚሳይሎች ገና ከሩቅ አድኖ የማስለቀም ልዩ ብቃት አላቸው ተብሏል። የፔንታጎን ሽለላና ቀረርቶ ዓለም ከሩቅ እየተመለከተ ይገኛል። የኢራን ወታደራዊ አቅም እንዲመታ የባህር ሰላጤው ሀገራት አሜሪካን ተማጸኑ። ኢራን ስድስቱንም የባህር ሰላጤው ሀገራት ሳውዲ፣ ኤምሬቶች፣ ኳታር፣ ኩዌት፣ ባህሬንና ኦማን በሚሳኤልና በድሮን መምታቷን ተከትሎ አሁን ላይ የሀገሪቱ መሪዎች ቴህራን ማንኛውም የመጥቃት አቅም ይዛ የምትቀር ከሆነ ለዘላለም በስጋት ውስጥ መኖር ነው የሚል አቋም ይዟል መባሉ ተሰምቷል።